የዛሬ ባለ ታሪካችን ታሪኬ የብዙዎችን አይን እንዲከፍት ፈልጋለሁ ትለናለች። እኔ ኤሚ እባላለሁ። አሁን የ25 ዓመት ወጣት ነኝ። የትውልድ ቦታዬ ከኢትዮጵያ ገጠራማ አካባቢዎች በአንዱ ነው። እውነቱን ልንገራችሁ፣ የልጅነት ጊዜ በድህነትና በቤተሰብ ኃላፊነት የተሞላ ነበር። ከትምህርቴ ይልቅ ከ4 እህትና ወንድሞቼ ጋር እናትና አባቴን እርሻ ማገዝ ቀዳሚ ስራዬ ነበር። እናትና አባቴ የሚያርሱት ትንሽዬ መሬት ከዓመት ዓመት እኛን ለመመገብና የሌላ የኑሮ ፍላጎታችንን ለመሸፈን በቂ አልነበረም። ለእኛ የዝናብ እጥረት ወይም ድርቅ መከሰት ማለት የራብን ፊት በገዛ ዓይን ማየት ማለት ነበር። እኔ ጎበዝ ተማሪ ብሆንም በድህነት ምክንያት ከ8ኛ ክፍል በላይ መማር አልቻልኩም። ትምህርቴን ያቋረጥኩ ቀን የትምህርት ቤቱን በር ዘግቼ ወደ ቤት ስመለስ በትምህርት ማግኘት የምፈልገውን ትልቁን ህልሜን ትምህርት ቤት ጥዬ እቤት እንደተቀመጥኩ ተሰማኝ። ያን ጊዜ ዕድሜ 15 ዓመት ልጅ ሳለሁ የምንኖርባትን ቤት ወደ ላይ ስመለከት እጣ ፋንቴ ያንቺ የፈራረሰች ጎጆ ብቻ መስላ ታየችኝ። ከዚያ በኋላ ነበር ነገሮች መቀየር የጀመሩት። በአካባቢያችን ያሉ ወጣቶች አረብ ሀገር ሄደው እንዴት ገንዘብ እንዳገኙ፣ ሀብት እንዳፈሩና ህይወታቸው እንደተለወጠ የሚገልጹ አጓጊ ታሪኮችን ከጓደኞቼ መስማት የጀመርኩት። የቅርብ ጓደኛዬ የነበረችው ማርታ ከ2 ዓመት በፊት ቤይሩት ሄዳ ነበር። አልፎ አልፎ በስልክ ድምጿን ስሰማ ደስተኛ ትመስለኛለች። ኤሚዬ፣ ከዚህ ሁሉም ነገር አለ፣ ብርሃን ነው፣ ብር እንዳሸዋ ነው ትለኝ ነበር። ለሚስኪን ቤተሰቦቿ ከምትልከው ገንዘብ ተጨማሪ በፌስቡክ የምትልካቸው የሚያንጸባርቁ የእጅ ሰዓቶች፣ ዘመናዊ ልብሶችና በቅንጡ የሳሎን ክፍል ውስጥ የምትነሳቸው ፎቶዎች የሰውን ህሊና ያሳውሩ ነበር። እርግጥ ነው በኋላ እንደተረዳሁት እነዚያ ሁሉ የሚያማምሩ ፎቶዎች በየመን ወይም በሳውዲ አረቢያ ካሉ ደላሎች ማቆያ ቦታዎች ላይ ተነስተው ሌሎችን ለማጥመድ የሚላኩ የውሸት ምስሎች ነበሩ። እነዚያ ታሪኮች ብዙውን ጊዜ የተጋነኑ ቢሆኑም በልቤ ውስጥ የራሴንና የቤተሰቤን ህይወት የሚቀይር ብቸኛ የተስፋ ዘር ዘሩ። የገጠር ኑሮ የሰለቸኝ፣ የድህነት ቀንበር ያጎበጠኝ እኔ ይህንን ብቸኛ ዕድል አጥብቄ ያዝኩኝ። አንድ ቀን ምሽት ቤተሰብ ሁሉ በተሰባሰበበት እንዲህ አልኩኝ፣ እናትና አባቴ ወደ ሳውዲ አረቢያ ወይም ሌላ ቦታ ሄጄ መስራት እፈልጋለሁ አልኳቸው። ገንዘብ ካገኘው ለእናንተ የተሻለ የቆርቆሮ ቤት እሰራለሁ፣ ወንድሞቼና እህቶቼንም ትምህርታቸውን እንዲማሩ አደርጋቸዋለሁ ብዬ የተስፋ ብርሃን አሳየዋቸው። ወላጆቼ ህጋዊ ጉዞ ምን ያህል ውድ እንደሆነ ያውቁ ነበር። እኔ ያሰብኩት የነበረው ህገ ወጥ ጉዞ ደግሞ የሞት አደጋ እንዳለው ሰምተው ነበር። በመጀመሪያ ላይ አይሆንም አሉኝ። ነገር ግን የኔ ጉጉትና ህልም በመጨረሻ አሳመናቸው። ለኔ የጉዞ ገንዘብ ለማግኘት ሲሉ አባቴ ጥቂት የነበሩትን ከብቶች በሙሉ እንዲሁም መሬቱን በከፊል ሸጠ። ይህም የቤተሰቡ ብቸኛ ሀብት ነበር። በተጨማሪም የጉዞውን ወጪ ለመሙላት ሲባል ከዘመዶቹ ብድር ተበደረ። ህጋዊ መንገድ በጣም ረጅም፣ የተወሳሰበና ውድ ስለሆነብኝ መፍትሄው ህገወጥ ደላሎችን ማግኘት ሆነ። ብዙም ጊዜ ሳልፈጅ በአዲስ አበባ አቅራቢያ የምትገኝ ወይዘሮ አ የተባለች ደላላ አገኘው። ወይዘሮ አ ሳገኛት ዘመናዊ ልብስ የለበሰች በወርቅ ጌጥ የተንቆጠቆጠች ሴት ነበረች። የቤተሰቤን የላብ ገንዘብ በፈገግታ ተቀበለችኝና የሚያንጸባርቁ የባዶ ተስፋ ታሪኮችን ዘረገፈችልኝ። ስለ ጥሩ ስራ፣ ከፍተኛ ደሞዝና ደህንነቱ የተጠበቀ ፈጣን ጉዞ አወራችልኝ። ምንም አትፍሪ ኤሚ ያለችኝ በድፍረት። የኛ መስመር የተረጋገጠ ነው። ቀጥታ ሳውዲ ገብተሽ ከአሰርሽ ጋር ትገናኛለሽ። የባህር ጉዞ የአንድ ሌሊት ብቻ ናት። ደግሞም እንደ ቤተሰብ ነው የምንጠብቅሽ አለችኝ። እኔም ምንም ሳላንገራገር በሐሳቧ ተስማማው። የጠየቀችኝን ገንዘብ ቶሎ ከፈልኩ። ለቤተሰቦቼም የደህንነት ማረጋገጫ የሰጠው ያህል ተሰማኝ። ከዛም እኔና ሌሎች 25 ወጣቶች፣ አብዛኞቹ ሴቶች ስንሆን ጉዟችንን
1 ወር ባልሞላ ጊዜ ጀመረን። ጅማሬው ከአዲስ አበባ ለመውጣት በሕዝብ ማመላለሻ አውቶቡስ ነበር። ከዚያም ወደ ድንበር አካባቢ ሲቃረብ ጉዞ በጭነት መኪና ውስጥ ቀጠለ። የጭነት መኪናው በሰው ተጨናንቆ እኛ የጉምሩክ ዕቃ ይመስል አናት በአናት ተጠቅጥቀን ድንበር አሻግረው ጅቡቲ አስገቡን። ጉዞ ገና ከጅምሩ እጅግ በጣም ከባድ ነበር። የጭነት መኪናው በሰው ተጨናንቆ ትንፋሽ ለመውሰድ እንኳን ያስቸግር ነበር። ሰውነታችን ሁሉ ተፋፍቆ አቧራና ላብ ጠግቦ ያቺ የደላላዋ ደህንነቱ የተጠበቀ ጉዞ የምትለው ቃል የመጀመሪያ ክህደቷ ከዚሁ ነበር የጀመረው። ከእኛ ጋር የተላከው አስጋሪ የጭካኔ ፊት ያለው ሰው ነበር። ምንም አይነት ጥያቄ መጠየቅ አይቻልም። የሞባይል ስልካችንን ከእጃችን ላይ ወስዶ ዘጋው። ያኔ ነበር ፍርሃት ልቤ መሙላት የጀመረው። ጅቡቲ እንደደረስን የባህር ዳርቻ ላይ ወደ የመን በኩል አሳልፈው ሳውዲ አረቢያ እንድንገባ በትናንሽ አሮጌ ጀልባ ውስጥ እንድንጫን አደረጉን። የባህር ዳርቻው ከጨለማው በላይ በሰው አዘዋዋሪዎችና በታጠቁ ሰዎች የተሞላ ነበር። በጀልባዋ ውስጥ ከ30 በላይ ሰዎች ተጭነን ነበር። ጀልባዋ በጣም ትንሽ ከመሆኗ የተነሳ ውሃ ልትቀዳ ታኮበኩብ ነበር። የባህሩ ጉዞ የምድሩን መከራ አስረሳን። የማዕበሉ ሁኔታ ጀልባዋ የምትሰምጥ ይመስላል። እኔና ሌሎች ሴቶች ስንጮህ አስጋሪዎቹ በድፍረት ዝም እንድንል በዱላ ይመቱን ነበር። ጨለማው፣ የባህሩ ድምፅ እና የሞት ፍርሃት ተደባልቀው ቅዠት ይመስል ነበር። በዚያች ሌሊት ከእኔ አጠገብ የነበረችው ቆንጆ ወጣት የ20 ዓመት ልጅ አቅሙ አልቆ ተንገዳገደች። ማዕበሉ ጀልባውን ሲመታ ሚዛኗን ስታ በድንገት ወደ ጥቁር ባህር ውስጥ ወደቀች። መጮህ ስንፈልግ የአስጋሪው ጠመንጃ አንደበታችንን ዘጋው። አንዱ አስጋሪ የቀጠለ ይሄዳል፣ የወደቀ ይቀራል ብሎ በጭካኔ ጮኸ። ያንቺ ቆንጆ ወጣት በጨለማው ውሃ ውስጥ ስትጠፋ ጀልባዋ ሳትቆም ወደፊት ቀጠለች። ያን ጊዜ ገንዘቤን ያወጣሁበት ጉዞ ወርቅ ለማግኘት ሳይሆን ነፍስ ለመገበር መሆኑ ገባኝ። በየመን የባህር ዳርቻ ላይ ስንደርስ ደግሞ ከዚያ የነበሩ የታጠቁ የሰዎች አዘዋዋሪዎች ተቀበሉ። እነዚህ ሰዎች በቀጥታ ከወይዘሮ አ ጋር የሚሰሩ የዚህ የሰዎች ዝውውር ሰንሰለት ዋና አካል ነበሩ። ሰዎቹ የጭካኔ ፊት አሳዩን። ከዛም እኔና ጓደኞቼ ለወራት የሚቆይ የእግር ጉዞ በበረሃና በተራራማ መንገዶች ላይ ብዙ ጊዜ ያለ ምግብና ውሃ እንድንሄድ ተገደድን። አዘዋዋሪዎቹ የሰው አውሬ ነበሩ። የደከሙትንና ወደ ኋላ የሚቀሩትን በዱላና በሽቦ ይደበድቡ ነበር። ውሃ የተጠማ ሰው አላሁ አክበር እያለ ሲወድቅ አይቻለሁ። እህል ፍለጋ መሬት ሲምሱ፣ ሰው ያፈሰሰውን ሽንት ለመጠጣት ሲሞክሩ አይቻለሁ። ዓይኔ እያየ 5 ሞቱ። አንዳንዶቹ ከምግብ ማጣት፣ አንዳንዶቹ ደግሞ ከደረሰባቸው ከባድ ድብደባ ምክንያት። ከእኛ ጋር ከኢትዮጵያ የመጣ አንድ ወጣት መሮጥ ስላልቻለ ብቻ በሽቦ ተመቶ ለበረሃ አውሬዎች ተጥሎ ቀረ። ከዚያ ጊዜ በኋላ የአንጸባራቂ ህልሜ ወደ አስፈሪ የባርነት የፍርሃት ቅዠት ተቀየረ። ቀኑን ሙሉ ከእሳት በማይተናነስ ፀሐይ በእግር ስንጓዝ፣ ማታ ደግሞ በድንጋይ ላይ እንቅልፍ ለመተኛት ስንታገል ቆየን። በጣም የማረሳው ከሊናዬ አልጠፋ ያለኝ ትዝታዬ በየመን አንድ ቦታ ላይ ተይዘን ሳለን ነው። አዘዋዋሪዎቹ ስራቸውን በግልጽ አሳዩን። እኛን እንደ ሰው ሳይሆን እንደ ሸቀጥ ነበር የሚያዩን። ለብዙ ቀናት ውሃና ምግብ ሳይሰጡን ከተጨናነቀ ክፍል ውስጥ ዘጉብን። ከዚያም ስልክ ሰጡንና ለቤተሰቦቻችን እንድንደውልና ተጨማሪ ገንዘብ እንዲልኩልን አስፈራሩን። ቤተሰቦችሽ ገንዘብ ካላኩ እዚህ ትቀሪያለሽ ወይም ለከፋ ነገር ትጋለጫለሽ አሉኝ። ቤተሰቦቼ ሊያሟሉ የማይችሉትን ከፍ ያለ ገንዘብ መጠን ጠየቁ። ከመጀመሪያው ጉዞ ክፍያ በ3 እጥፍ የሚበልጥ። ድምፄ እየተንቀጠቀጠ ስልኩ ላይ ለቅሶዬን እየደበኩ እናቴን ደህና ነኝ ግን ተጨማሪ ገንዘብ ያስፈልገኛል አልኳት። እናቴ ድምፄን ስትሰማ አለቀሰች።
ሌላ ከየት ይመጣል ልጄ? ያለንን ሁሉ ሸጠናል አለችኝ። ያን ጊዜ በገዛ ፍቃዴ በባዶ ተስፋ የገዛሁት ስቃይ የኔ ብቻ ሳይሆን ወደ ቤቴ የዕዳና የፍርሃት ሰንሰለት እንደላኩ ተረዳው። ከወራት ስቃይና ድብደባ በኋላ ከሞት የተረፍነው በየመንና በሳውዲ አረቢያ ድንበር አካባቢ ደረስን። ይህ የመጨረሻውና እጅግ አደገኛው ምዕራፍ ነበር። የሰው አዘዋዋሪዎቹ ቃል እንደገቡት ወደ ከተማ አላስገቡንም። ይልቁንስ አደገኛ በሆኑ የተኩስ ቀጠና እንድንሻገር አዘዙን። አዘዋዋሪዎቹ በሌሊት ጨለማ ውስጥ እንድንሻገር አዘዙን። በድንበሩ አካባቢ በተደጋጋሚ የተኩስ ድምፅ ይሰማ ነበር። የሳውዲ ጠባቂዎች ወደ የመን የሚተኩሱት ጥይት እንደ ዝናብ ይዘንብ ነበር። ሩጡ፣ ወደፊት ሩጡ እያሉ አዘዋዋሪዎቹ ይጮሁ ነበር። እኔም የደከሙ እግሮቼ እየተንገዳገዱ መሮጥ ጀመርኩ። ልቤ ደረቴ ውስጥ የሚመታ ከበሮ ይመስላል። በድንገት ከፊት ለፊቴ የነበረው ወጣት ጮህና ወደቀ። ምናልባት በጥይት ተመቶ ሊሆን ይችላል። እኔ ሳልቆም አለፍኩ። ልቤ ማየት ቢፈልግም ዞር ብዬ ማየት አልቻልኩም። ሰውነቴ ወደ ኋላ እንዳይመለስ አዘዘኝ። ወደ ኋላ መመለስ ማለት ሞት ማለት መሆኑን አውቅ ነበር። በዚያ ሌሊት ስንቶቹ ሞቱ አላውቅም። ጩኸቶች፣ ጥይቶች፣ መውደቅ፣ ሁሉም ነገር ተቀላቅሎ የማረሳው አስፈሪ ቅዠት ሆነብኝ። ድንበሩን በተአምር ተሻገርኩ፣ ግን ነፃነቴ በጣም አጭር ነበር። በሳውዲ አረቢያ ምድር ላይ ከጥቂት ቀናት የእግር ጉዞ በኋላ መዲና ወደምትባል ከተማ ስንደርስ በድንበር ጠባቂዎች ተያዝኩ። የነፃነት ህልሜ አሁን በብረትና በሲሚንቶ ግድግዳዎች መካከል ተቀበረ። በእስር ቤት ውስጥ ከብዙ መቶ ኢትዮጵያውያንና አፍሪካውያን ስደተኞች ጋር ታጨቀን። እስር ቤት ውስጥ ያለው ሁኔታ ዘግናኝ ነበር። ምግብ በቂ አልነበረም። ንጽህና የለም። በሽታ በቀላሉ እየተዛመተ ይይዘን ነበር። በዚያ እስር ቤት ውስጥ የደረሰብኝ ስቃይ ከአካላዊ ጉዳት በላይ ነበር። እኔን ጨምሮ 3 ሴት እህቶቼ በግድ ተደፈርን። ያኔ ነው ልቤ አብዝቶ የተሰበረው። በድህነት ምክንያት ትምህርቴን ብተውም ክብርና ንጽህና ይዤ ነበር የወጣሁት። አሁን ግን የሰው አውሬዎቹ ክብሬን ነጥቀው ነፍሴን ገለዋል። ያኔ ተስፋዬ ሙሉ በሙሉ ተሟጧል። የሞት ጥላ ከበረሃው ይልቅ በእስር ቤት ጨለማ ውስጥ ተንጠልጥሎብኝ ነበር። እዚያ እስር ቤት ውስጥ ግን እኔን የመሳሰሉ ብዙ ሴቶችን አገኘው። ሁላችንም አንድ ህልም ነበረን፣ ቤተሰባችንን መርዳት። እናም ሁሉም ልክ እንደኔ በባዶ ተስፋ ተታለው ነበር ለዚህ መከራ የተጋለጡት። በመካከላችን አብረውም የታሰሩ አፍሪካውያን እህቶቼ የሞራል ድጋፍ ሰጡኝ። አንዳችን የአንዳችንን እንባ እናብሳለን። በዚያ ጨለማ ውስጥ የብቸኝነት ስሜት እንዳይሰማን እርስ በርስ ተጽናናን። ከ3 ወራት የስቃይ እስር በኋላ በመንግስት እርዳታ ወደ ትውልድ ሀገሬ ለመመለስ ተገደድኩ። የትውልድ ሰፈሬ ስመለስ ልብሴ የተቀዳደደ፣ ሰውነቴ በጠባሳ የተሞላና ሞራሌ የተሰበረ ነበር። ወደ መንደሬ ስደርስ የቤተሰቤ ፊት በሐዘን በተስፋ መቁረጥ ተሞልቶ ነበር። ገንዘባቸውንም ሁሉንም ነገራቸውን አጥተዋል። እኔን ባዩ ጊዜ እናቴ ጮክ ብላ አለቀሰች። የእኔ መመለስ የችግር መፍትሄ ሳይሆን የዕዳ ተራራና ላጡት ንብረት ማስታወሻ ሆነ። ለምን ሄድሽ ልጄ? ለምን የደላላውን ውሸት አመንሽ? በማለት አባቴ በለሆሳስ ድምፅ ጠየቀኝ። መልስ አልነበረኝም። የውሸት ብርሃን በጨለማ እንደበላኝ ተረዳሁ። ከጊዜ በኋላ በቤተሰቦቼ ፍቅር፣ ድጋፍ፣ ጤናዬንና ጥንካሬን አገኘው። የናፈቀኝን የነፃነት አየር እየተነፈስኩ የዕዳችንን ሸክም ለመቀነስ ትንሽ ሥራ ጀመርኩ። በከተማው ውስጥ ባሉ የልብስ ስፌት ማምረቻ ውስጥ የጉልበት ሰራተኛ ሆኜ መስራት ጀመርኩ። የዕለት ኑሮ ከባድ ቢሆንም በየመን በረሃና በእስር ቤት ከነበረው ባርነት እጅግ በጣም ይሻላል። ከሁሉም በላይ አሁን ለእኔ ብቸኛው ንብረት የእኔ ታሪክ ነው። ያንን ታሪኬን ለሌሎች በማጋራት ሌሎች ወጣቶች ወደ ጨለማ እንዳይገቡ መብራቴን ማብራት ፈለግኩ። በመጨረሻም ጓደኞቼ፣
እህቶቼ፣ ወንድሞቼ የእኔ ጉዞ የጀመረው በብርሃን ተስፋ ነበር። ነገር ግን በጨለማ ስቃይ ተጠናቀቀ። አሁን እኔ የቆምኩት ከኪሳራና ከስቃይ የተረፍኩ ድምፅ ሆኜ ነው። አድምጡኝ። የዛሬው ባለ ታሪካችን በእንዲህ ያለ መልኩ ታሪኳን አጋርታናለች። እናንተስ ምን አስተማሪ ታሪክ አላችሁ? እንግዲያውስ በዚህ የቴሌግራም አድራሻ ላይ ታሪካችሁን አጋሩ።